የሆነ ሚሊተሪ ክንፍ ስለገባ ስላልገባ አይደለም። እነዚህ ልጆች መጀመሪያ በረሃ ሲሄዱ የፖለቲካ ጥያቄ ነበራቸው ወይስ አልነበራቸውም? የፖለቲካ ጥያቄያቸው ምን ነበረ የሚለው ነው መታየት አለበት። ታጥቆ በረሃ ሲገቡ አንዱ አሁን ያለው መንግስት በሰላማዊ መንገድ ታግለን መቀየር ስለማንችል በትጥቅ እንቀይራለን አሉ። ምን ለማሳካት? የኦሮሞ ህዝብ የራስን እድል በራስ መወሰን እስከ ነፃነት። እነሱ ምን ይደግፋሉ? የኦሮሞ ነፃነት በህዝብ ውሳኔ የሚረጋገጥ። ይሄ በሰላም ስለማይሳካ መንግስት ይህንን መንገድ ስለዘጋ በትጥቅ እናመጣለን ይሄን ስኬት በሚል ነው በረሃ የሄዱት። እንግዲህ አሁን ስምምነታቸው ውስጥ ገና የሚነግሩን ለወደፊቱ የምናውቀው የኦሮሞ ህዝብ ውሳኔ ይመቻቻል ወይ? ይሄ ጥያቄ ስምምነት ውስጥ አለ ወይ የሚል ካየን እውነትም ሰላም ሊመጣ ይችላል። ገብተዋል ሀሳቤ? ምክንያቱም የሆነ ሚሊታንት የሆነ የታጠቀ ሰው በረሃ ስለሄደ ስለተመለሰ አይደለም ሰላም ይመጣው። የህዝብ ጥያቄ አለው ወይ? ጥያቄ ውስጥ ምንድን ነው? ያንን ሀገሪቷ መንግስት ብቻ አይደለም የሚመለከተው አካል በሙሉ እንዴት ትሪት አደረጉት፣ እንዴት ተቀበሉት፣ እንዴት አስተናገዱት? የህዝብ ጥያቄ ከተመለሰ ሰላም ይመጣል። ካልኩሌሽን ሌላ የለም። አንድ ጊዜ ትዝ ይለኛል ሟቹ ጠቅላይ ሚኒስትር መለስ ዜናዊ ከሽግግር መንግስት በኋላ ኦነግ ተዳክሞ ከሀገር አልወጣም። እዛን ጊዜ ኢንተርቪው ሲሰጡ ኦነግ ተኩስ አቁሜ ለመደራደር ወስኛለሁ ሲል እንደማፈዝ አሉና ጠቅላይ ሚኒስትር መለስ አይ ተኩስ ካቆመ በኋላ ቆይቷል እኮ ካሁን በኋላ ተኩስ የለም ማለት ነው። የህዝብ ጥያቄ ካለ ግን ሌላ ጊዜ ይመጣል ተኩስ። የዛሬ 10 ምናምን ዓመትም አንድ ግሩፕ ከቦረና አካባቢ ኢህአዴግ እያለ ወደ 15 ዓመት ነው 3 ዓመት ሆነ መሰለኝ የቦረና ያለው ኦነግ ሰራዊት አዛዥ አብደታ ባስረ የሚባል መጣና ለመንግስት እጅ ሰጠ። ትንሽ ሰራዊት ሲቀር አብዛኛውን ይዞ መጣ። በጣም ጥቂት ሲቀሩ ኢንተርቪውን ሰማው። ከዛሬ በኋላ የኦሮሞ ነፃነት ሰራዊት የሚባል የለም አበቃ አለ። ግን አላበቃም። የሚያበቃውና ሰላም የሚመጣው ህዝብ ጥያቄ አለው ወይ? ያ ጥያቄው እንዴት አስተናገድ ነው? መልስስ ተገኘ ወይ በሚል እንጂ ሁሉም አሁን ኦሮሚያ ውስጥ ያለው ኦሮሞ ነፃነት ሰራዊት አንድም ሳይቀር በአንድ ቀን አሁን የቀረ ያለ ታውቃለህ አይደለም? አብዛኛው የቀረ ነው። እሱ በሙሉ እነመረው ቢመጡ ሰላም አይመጣም።